ለመሆኑ ውድ የሆኑ የፊት ክሬሞችን ሳንገዛ የውበት ሳሎን ወጪዎችን ሳናወጣ ወይም ደግሞ አስቸጋሪ ቀዶ ጥገናዎችን ሳናደርግ በእድሜ ወጣት ሆኖ መኖር ይቻላል? ብዙዎቻችን እርጅና ሲባል የፊት መሸብሸብና የፀጉር ሽበት ብቻ ይመስለናል። ነገር ግን እውነታው ከዚህ በጣም የራቀ ነው። በሕክምና ሳይንስ እርጅና ማለት በሴሎቻችን ውስጥ በየቀኑ የሚካሄድ ባዮሎጂካዊ ሂደት ነው። እድሜያችን እየገፋ ሲሄድ በሰውነታችን ውስጥ ስር የሰደደ የውስጥ ብግነት ወይም ደግሞ ክሮኒክ ኢንፍላሜሽን ይጨምራል። የጡንቻ መጠናችን ይቀንሳል። ቆዳችን መለጠጥ የሚያስችለውን ኮላጅን የተባለ ንጥረ ነገር ያጣል። ሴሎቻችንም ራሳቸውን የማደስ አቅማቸው እየቀነሰ ይሄዳል። ነገር ግን ጥሩ ዜና ምንድን ነው? የቅርብ ጊዜ ጥናቶች እንደሚያሳዩት እርጅናን በከፍተኛ ፍጥነት የመግታት አቅም ያላቸው ውጤታማ የሆኑ መሳሪያዎች በኩሽናችን ውስጥ ይገኛሉ። በዛሬው ቪዲዮ በሳይንስ የተረጋገጡ 7 ዋና ዋና የእርጅና መከላከያ ምግቦችን እና በሀገራችን በቀላሉ የሚተኳቸውን አማራጮች በጥልቀት እናያለን። በቪዲዮ መጨረሻ ደግሞ ምንም አይነት ተጨማሪ ወጪ ሳያስፈልጋችሁ በባዮሎጂካል እድሜያችን በብዙ ዓመት ወደ ኋላ የሚመልሱ 5 ቀላልና ውጤታማ የሆኑ የአኗኗር ዘይቤ አብረን እንመለከታለን። በቀጥታ ወደ አንደኛው ድንቅ ምግብ እንለፍ። ብሉቤሪ ይባላል። ብሉቤሪ በዓለም ላይ ካሉ ከፍተኛ የጸረ ኦክሲዳንት ወይም አንቲኦክሲዳንት ምንጮች አንዱ ነው። ሰማያዊ የሆነ ከለሩ አንቶሲያኒን ከተባለው ኃይለኛ ውህድ የመጣ ነው። እነዚህ ውህዶች በሴሎቻችን ውስጥ ዝገት የሚፈጥሩትን ነፃ የሆኑ ፍሪ ራዲካሎችን ያጠፋሉ። የቆዳ ኮላጅን እንዳይሰባበር ያደርጋሉ። የአይምሮ የማስታወስ ችሎታንም ያጠናክራሉ። ለዚህ የሀገር ውስጥ አማራጮች አሉት። ብሉቤሪ በሀገራችን በቀላሉ ካልተገኘ ወይም ደግሞ ውድ ከሆነ በተመሳሳይ የኮላጅንና የአንቶሲኒያ ይዘታቸው የበለጸጉ ቀይ ስር፣ ሐምራዊ ጎመን እና እንጆሪ መመገብ ተመሳሳይ የሆነ ሳይንሳዊ ጥቅም ይሰጠናል። ሁለተኛው ቅባት ያላቸው አሳዎች ናቸው። እንደ ሳልመን እና ሰርዲን ያሉ አሳዎች በኦሜጋ ስሪ ፋቲ አሲድ የተሞሉ ናቸው። ኦሜጋ ስሪ ስር የሰደደ የሰውነት ብግነትን ይቀንሳል። ቆዳ እርጥበቱን እንዳያጣ ያደርጋል። የልብና የአእምሮ ጤናን ይጠብቃል። በተጨማሪ ከ30 እስከ 40 ዓመት በኋላ በተፈጥሮ የሚቀንሰውን የጡንቻ መጠን የሚገታ ከፍተኛ ጥራት ያለው ፕሮቲን እና ቫይታሚን ዲ ይሰጠናል። ለዚህ የሀገር ውስጥ አማራጭ ሳልመን በቀላሉ የማይገኝ ከሆነ በብዛት የሚገኘውን የቴላፒያ አሳ መጠቀም ይቻላል። ከእጽዋት ወገን ደግሞ በኦሜጋ ስሪ እጅግ የበለጸገው ተልባ ወይም ፍላክሲድ እና ኑግ ድንቅ የሀገር ውስጥ አማራጮች ናቸው። በሶስተኛ ደረጃ አቮካዶን እናያለን። በውስጡ ለልብ ጤና ተስማሚ የሆኑ ሞኖ አንሳቹሬትድ ፋትስ የበለጸገ ነው። እነዚህ ጤናማ ስቦች የቆዳን የመለጠጥና የእርጥበት ሽፋኑን ይጠብቃሉ። ቆዳ ለስላሳና ወጣት ሆኖ እንዲታይ ያደርጋሉ። በተጨማሪም በውስጡ ያለው ቪታሚን ኢ ቆዳን ከፀሐይ ጨረርና ከብክለት ይጠብቃል። ሊዩቲን ደግሞ አይናችን በዕድሜ ምክንያት እንዳይደክም ይረዳል። በፋይበር የበለጸገ በመሆኑ የአንጀት ጤናንም ይደግፋል። አቮካዶ በሀገራችን በስፋት በርካሽ ዋጋ የሚገኝ ቢሆንም ባልኖረበት ወቅት የሱፍ ፍሬ ወይም ሰሊጥ መጠቀም ተመሳሳይ ቫይታሚን ኢ እና ጤናማ ስቦችን ይሰጠናል። አራተኛው ምግብ አረንጓዴ ቅጠላቅጠሎች ናቸው። እንደ ስፒናች፣ ቆስጣ፣ የአበሻ ጎመን ያሉ አትክልቶች የአመጋገብ የኃይል ማዕከላችን ናቸው። በውስጣቸው የሚገኙት ቪታሚን ኤ፣ ፎሌት፣ ማግኔዚየም እና ዲያተሪ ናይትራይት በሰውነታችን ውስጥ የደም ፍሰትን ያፋጥናሉ። የተሻለ የደም ዝውውር አለ ማለት ደግሞ ብዙ ኦክሲጂን እና ንጥረ ነገር ወደ አእምሯችን፣ አጥንቶቻችን፣ ቆዳችን ይደርሳል ማለት ነው። የሀገር ውስጥ አማራጭ እንግዲህ በየቦታው የሚገኘው የሀበሻ ጎመን፣ ቆስጣ፣ ሰላጣ፣ የሰናፍጭ ቅጠል በሳይንሳዊ ንጥረ ነገር ይዘታቸው
ከውጭ ሀገር አትክልቶች ጋር እኩል ወይም የሚበልጥ ድንቅ አማራጮች ናቸው። አምስተኛ የምናየው ኤክስትራ ቨርጂን ኦይል ይባላል። በዓለም ላይ ረጅም ዕድሜ ከሚኖሩ ህዝቦች ዋና ሚስጥር አንዱ የኦሊቭ ኦይል ነው። በውስጡ ያለው ፖሊፊኖል እና ጤናማ ስቦች የደም ስሮችን ይጠብቃሉ፣ የልብ በሽታን ይከላከላሉ፣ አእምሮን ከእርጅና ይጠብቃሉ። የሀገር ውስጥ አማራጩን ስናይ ምናልባት ይሄ ውድ ሊሆን ስለሚችል እንደ አማራጭ ያልተጠራ የተፈጥሮ ኑግ ዘይት፣ የሱፍ ዘይት በውስጣቸው ከፍተኛ የሆነ አንቲኦክሲዳንትና ጤናማ የሆነ ፋቲ አሲድ የያዙ ምርጥ የሀገር ውስጥ መተኪያዎች ናቸው። ስድስተኛው ያልጣፈጠ እርጎ ነው። የአንጀታችን ማይክሮባዮም ከበሽታ መከላከል አቅማችንን የቡስት የሚያደርጉት ናቸው። ከቆዳችን ጥራትና ከስሜታችን ጋር በቀጥታ ተያያዥነት አሉ። እርጎ በውስጡ ፕሮባዮቲክስ በመያዙ ጤናማ ባክቴሪያዎች እንዲያድጉ ያደርጋል። በተጨማሪም ለጠንካራ አጥንት አስፈላጊ የሆነውን ካልሲየምና ፕሮቲን ይሰጣል። ለዚህ ቀላል አማራጩ እንግዲህ በቤት ውስጥ የሚረጋ የላም እርጎ፣ አይብ፣ ምንም አይነት ስኳር ያልተጨመረበት ማለት ነው። እነዚህ ጥሩ የፕሮባዮቲክስ ምንጭ ናቸው። ስለዚህ ለአንጀት ጤና፣ ለአይምሮ ጤና፣ ለቆዳ ጤና ወሳኝ ናቸው። ሰባተኛው ለውዝና ጥራጥሬዎች ናቸው። እንደ አልመንድ ያሉ ፍሬዎች በቪታሚን ኢ፣ ማግኔዚየም እና የእጽዋት ፕሮቲን የበለጸጉ ናቸው። ማግኔዚየም በሰውነታችን ውስጥ በመቶዎች የሚቆጠሩ የኬሚካል ሂደቶችን ይደግፋል፣ ያፋጥናል፣ የነርቭ ስርዓትንም ያረጋጋል። እንግዲህ ለዚህ ሀገር ውስጥ አማራጮችን ስናይ ኦቾሎኒ፣ የሱፍ ፍሬ፣ የዱባ ፍሬ፣ ሰሊጥ ተመሳሳይ ማግኔዚየም እና ቫይታሚን ኢ የያዙ በየቀኑ በትንሹ እንደ መክሰስ ሊወሰዱ የሚችሉ ድንቅ ምግቦች ናቸው። እነዚህ 7 ምግቦች እጅግ አስደናቂ ናቸው። ነገር ግን ከትክክለኛ የአኗኗር ዘይቤ ልማዶች ጋር ካልተጣመሩ ሙሉ ውጤታቸውን ማግኘት አይቻልም። አሁን ደግሞ ምንም ወጪ ሳያስፈልጋቸው የሰውነታችሁን ባዮሎጂካል ዕድሜ በብዙ ዓመት ወደ ኋላ የሚመልሱ ጸረ እርጅና የሆኑ 5 ቀላል የአኗኗር ምስጢሮችን እናያለን። የመጀመሪያው በተወሰነ ጊዜ የሚደረግ ጾም ወይም ደግሞ ኢንተርሚተንት ፋስቲንግ ነው። በየቀኑ ሳናቋርጥ ስንበላ ሴሎቻችን ሁልጊዜ በምግብ መፈጨት ስራ ይጠመዳሉ። ነገር ግን ለ16 ሰዓት ያክል ሰውነታችንን ማጾም ብንችል ሰውነታችን ኦቶፋጂ የሚባል አስደናቂ ተፈጥሮ ሂደት ይጀምራል። ኦቶፋጂ ማለት የቃሉ ትክክለኛ ትርጉም ሴሎች ራሳቸውን ማጽዳት ማለት ነው። ሰውነታችን አሮጌ የተጎዱ እና ያረጁ ሴሎችን በማስወገድ በአዲስና ንቁ በሆኑ ሴሎች ይተካቸዋል። ይህ ሂደት የቆዳ መሸብሸብን ያቆማል፣ ስብ ማቃጠልንም ያፋጥናል። ሁለተኛው በቀን ለ30 ደቂቃ የሚደረግ እንቅስቃሴና የጥንካሬ ልምምድ ነው። አብዛኛው ሰው እድሜው ሲገፋ እንቅስቃሴ ያቆማል። ነገር ግን ጥናቶች እንደሚያሳዩት በቀን ለ30 ደቂቃ ፈጠን ያለ እርምጃ ወይም ደግሞ በቤት ውስጥ የሰውነት ክብደት በመጠቀም ጥንካሬን የሚገነቡ እንቅስቃሴዎችን መስራት የእድገት ሆርሞን ግሮዝ ሆርሞን እንዲኖር ወይም እንዲነቃቃ ያደርጋል። ይህ የጡንቻ መጠናችን እንዳይቀንስ ያደርጋል፣ ጡንቻችንን ያጠናክራል። ያ ማለት ደግሞ ሜታቦሊዝማችን ወጣት እየሆነ እንዲቀጥል ያደርጋል ማለት ነው። ሶስተኛው ከምሽቱ 4 ሰዓት እስከ 11 ሰዓት ባለው ጊዜ ጥልቅ እንቅልፍ መተኛት ነው። እንቅልፍ ማጣት የጭንቀት ሆርሞን የሆነውን ኮርቲዞልን ከፍ ያደርጋል። ኮርቲዞል ከፍ ሲል ደግሞ የቆዳችን ኮላጅን ይበታተናል። ከሆድ አካባቢ ደግሞ ስብ ይከማቻል። በሌሊት ከ7 እስከ 8 ሰዓት ጥልቅ የሆነ እንቅልፍ ስንተኛ ሰውነታችን የሴል ማደስ እና ጥገና ስራውን ያከናውናል። ጠዋት እንደነቃችሁ ደግሞ ለ15 ደቂቃ የፀሐይ ብርሃን ማግኘት ደግሞ የእንቅልፍ ሆርሞናችንን ሜላቶኒን የሚባለውን በማስተካከል ጥልቅ የሆነ እንቅልፍ በቀጣይ ጊዜ እንድታገኙ ይረዳችኋል። አራተኛው ምስጢር ትክክለኛ የውሃ አጠጣጥ ስርዓት ነው። የሰውነታችን ሴሎች በቂ ውሃ ካላገኙ የመኮማተርና የመድረቅ ባህሪ ያሳያሉ። በቀን በቂ የሆነ ሊትር ውሃ መጠጣት የደም ዝውውርን በማፋጠን መርዛማ ቆሻሻዎችን በኩላሊት በኩል እንዲወጡ ያደርጋል። ጠዋት በባዶ ሆድ ለብ ያለ ውሃ ከጥቂት የሎሚ ጭማቂ ጋር መጠጣት ጉበትን ያነቃቃል፣ የቆዳን የውስጥ
የፈሳሽ መጠኑን ከፍ እንዲል ያደርገዋል። አምስተኛው ምስጢር ስኳርን መቀነስና ለብ ያለ ወይም ቀዝቃዛ ውሃ በዛ ገላችንን መታጠብ ነው። ስኳር በደማችን ውስጥ ካለው ፕሮቲን ጋር ሲቀላቀል ግላይኬሽን በሚባል ሂደት ይፈጠራል። ይህ ሂደት የቆዳችንን ኮላጅን በማደራረቅ የፊት መሸብሸብን በከፍተኛ ፍጥነት እንዲከሰት ያደርጋል። በተጨማሪም ገላችንን ስንታጠብ በመጨረሻዎቹ 60 ሰከንዶች ቀዝቃዛ ውሃ መጠቀም የደም ስሮችን በማጥበብና በማስፋት የደም ዝውውርን ያፋጥናል። የበሽታ የመከላከል አቅማችንንም ከፍ ያደርጋል። ወዳጆቼ፣ ወጣትነትና ጤናማነት ከአንድ ተአምራዊ ምግብ ብቻ አይመጡም። በየቀኑ ከምናደርጋቸው ጥቃቅን ምርጫዎች ነው የሚከሰተው። እነዚህን 7 በሳይንስ የተደገፉ ምግቦች በምግባችሁ ውስጥ በማካተት እና እነዚህን 5 ቀላል የአኗኗር ዘይቤዎች በመተግበር የህይወታችሁን ጥራት ወይም ኳሊቲ እና ባዮሎጂካል እድሜያችሁን ሙሉ በሙሉ መቀየር ትችላላችሁ። የዛሬው ትምህርታችን ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከተማራችሁበት ላይክ በማድረግ ለሌሎች እንዲደርስ ያደርጉ። ለወዳጅ ዘመዶቻችሁም ሼር አድርጉላቸው። ስለ ጤናችሁና ስለ አኗኗራችሁ የምታስቡት ጥያቄ ካለ በኮሜንት ሴክሽን ላይ ጻፉልኝ፣ በደስታ መልስላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እስከሚቀጥለው ቪዲዮ ድረስ ጤናችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።